pokarla la bayahala majela masandura pakedilo ya mayahanto opoji posopo la mayahan ሃሌሉያ 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 እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ክብር ለአብ ይሁን፣ ክብር ለጌታችን ለኢየሱስ ክርስቶስ ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለአንድ አምላካችን ይሁን። እናመሰግናለን ወዳጆቼ። ዛሬም እነሆ በዚህ ቪዲዮ ከእግዚአብሔር ቃል ሼር ላደርግላችሁ ወዳለሁ። ሼር የማደርግላችሁ ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 እና ዘፍጥረት 3 ከ1 እስከ 6 ያለውን ከመጽሐፍ ቅዱስ ክፍል ሼር ያደርግላችኋለሁ። የመጀመሪያው ክፍል ዘፍጥረት 2 16 እስከ 17 ላይ የእግዚአብሔርን ቃል ስናጠና እግዚአብሔር የፈጠረውን ሰው አዘዘ ይላል። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙና ክፉን ከምታስታውቀው ከዚህ ዛፍ አትብላ፣ ከዚህ ዛፍ በበላ ቀን ሞትን ትሞታለህ ብለው ትእዛዝ ሰጠው፣ አዘዘ ይላል። ዘፍጥረት ደግሞ 3 ከ1 እስከ 6 ላይ ሲናጠነው እባብ ከምድር አውሬ ሁሉ እጅግ ተንኮለኛ ነበረ እና መጥቶ ሴቲቱን ከገነት ዛፍ ሁሉ እንዳትበሉ እግዚአብሔር አዟልን አላት። አይ ከገነት ዛፍ ሁሉ እንበላለን፣ ነገር ግን ክፉንና መልካሙን ከምታስታውቀው ከዚህ ዛፍ አትብሉ ብሎናል አለችው። በዚህ ጊዜ ምንድን ነው ሰይጣን ያለው? ሀይ እንደ እግዚአብሔር አይኖቻችሁ ይከፈቱና አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር ትሆናላችሁ፣ ፈጽሞ ሞትን አትሞቱም ብሎ በተቃራኒ ነው ፖዚት ሳይድ ኦፍ የእግዚአብሔር ቃል ከተነገረው በሌላ ዳይሬክሽን ቃሉን ገልብጦ ተናገራት። በዚህ ጊዜ ያንን ቃል ሰምታ እሷም ለማየት የሚያምር የሚያስጎመጅ እንደሆነ ያየችው ወሰደችና በላች፣ ለባሏ ለአዳምም ሰጠችው። በዚህ ጊዜ ውድቀት እግዚአብሔርን መጥቶ እንግዲህ ከገነት እንዳስወጣቸው እነሆ እግዚአብሔር እንደተናገረው ሞትን እንደሞቱ። ሞት ማለት የቁም ሞት፣ እግዚአብሔር የተናገረው የቁም ሞት ነው። የቁም ሞት ማለት ምን ማለት ነው? ሰው እየበላ እየጠጣ እየለበሰ እያገባ እየወለደ ሊሞት ይችላል። ለምን? የሰው ልጅ በመንፈሳዊ ነገር ከሞተ ሞቷል ማለት ነው። ዋናው ለሰው ልጅ ሕያውነት መንስኤው መንፈሳዊ ሕይወት አክቲቭ ሲሆን ነው። ነፍስ አክቲቭ ሲሆን፣ ውስጡ አክቲቭ ሲሆን፣ ህልናው አክቲቭ ሲሆን ያ ሰው በሕይወት አለ ማለት ነው። ከፈጣሪ ጋር ኮኔክሽን አለው። ከጌታ ከኢየሱስ ክርስቶስ ጋር